አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወይዲና የተከበራችሁ የመዲቱ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ኩዌት ብቅ ብያለሁ ማለት ነው፣ ባህር ላስጎበኛችሁ እና አብራችሁ ይቆዩ ተከታተሉኝ ማለት ነው። ለመዲቱ የጃማ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሚሆናችሁ ደግሞ ኮሜንት ላይክ በማድረግ ቤተሰብነታችሁን ቀጥሉ ላለሁኝ የዩቲዩብ ጓደኞቼ ወንድሞቼ እና ዛሬ ያው ከልጆቼ ጋር ኩዌት ባህር እየጎበኘን ነው ማለት ነው። ከዛ ብቅ ብያለሁኝ። አብራችሁኝ ታቆያችሁ በጣም ደስ ይላል። ትዝታ ቀስቃሽ ነው። የኢትዮጵያ ትዝታ ይቀሰቅሳል። በተለይ ደግሞ ያኔ የገጠር ልጆች ምናምን እንደዚህ መስከረም ላይ ሐምሌ ነሐሴ አካባቢ ምናምን ነሐሴ ላይ መስከረም ላይ በጣም በቃ ውሃው ጥርት ይላልና እንደዚህ መረጫጨት ነበር። መቼም የገጠር ሊሆነው ውሃ ሳይረጫጫ ያደጋል ብዬ አላስብም። እና እስኪ ማን ነው ትዝታ ያለበት? ትዝታ ያለበት ማን ነው? የገጠር ልጅ እስኪ ኮሜንት አስቀምጡልኝ ማለት ነው። እና ደስ ይላል። ይሄ ደግሞ ያኔ ኮረከንቺ ነው። ውሃውም ጥርት ያለ ነው እና እየጎበኘን ነው ልጃችኋለሁ። ያው ልጆቹ ድምጽ ሳይለንት አድርጌ ነው፣ በጣም ጫጫታ ነበረ። እኔ ደግሞ ለእናንተ ለጓደኞቼ ሼር አደርግላችኋለሁ ብዬ ታገኝቻለሁኝ። እናንተም ደግሞ ያው ላይክ በማድረግ ኮሜንት በማድረግ ቤተሰብነታችሁን ግለጡ እላችኋለሁኝ። መቼም ያረብ ልጆች ያው አድባ አይቀመጡም ታውቃላችሁ፣ መዞር ይወዳሉ። እና እኔም ይኸው እየዞርኩኝ ነው እላችኋለሁኝ። ሁሉም ነገር ያው አልሐምዱሊላህ ነው። አንዳንድ ጊዜ ቤት እንትን ማለት ግን ሀቂቃ ያው ጩኸት ምናምን ቢኖራቸውም እንደዛ አንዳንድ ጊዜ ወጣ ማለት ምናምን ደስ ይለኛል። እኔ በነገራችን ላይ ያው የሁሉም ተፈጥሮ ይለያል እንግዲህ እንደዛ አንዳንዴ በቃ መዝናኛ ቦታዎች በተለይ ደግሞ ባህር አካባቢ ምናምን እንደዚህ ሲሄዱ በጣም ደስ ይለኛል። እና ይኸው ዛሬ ደግሞ አብረን እንትን እያልን ነው እላችኋለሁኝ። እየተጫጫሁን ነው እንግዲህ አሁን እየሄድን ነው። ባህሩ ጋር ደርሰው የሚመለሱ ሰዎች ይታዩኛል። እንደዚሁም ደግሞ እኛም ወደዛው እየሄድን ነው። ትንንሽ ባህሮች ናቸው ከፊት ለፊት ያሉት። ወደ ትልቁ ባህር አንደርስም። ከተቻለኝ ያው እንደዚህ ፎቶ እንትን እያኳሳያቸዋለሁ ማለት ነው። ግን ይታያቸዋል አይደል? እና ትልቁ ጋር ለመሄድ ያው ልጆቹ በጣም ታውቃላችሁ ክፍልፎች ናቸው እና ወደዛ ተሄዱ ደግሞ በጣም አስቸጋሪ ነው። ስንት ወንድሞቻችንን ያቀለጠ በጣም ያስፈራራል። የእውነት በርቀት ራሱ እንዴት እንደሚያስፈራራ ማለት ነው። እንኳን ቀርበው የእውነት ነው ምላችሁ። ይሄ ያዲ ምንም ችግር የለውም እዚህ ውስጥ እና ይሄ ያው ትንንሽ ነው ችግር የለውም። አሁን እዚህ ውስጥ አሁን ልጆቹ ምናምን ትንቢሉ ብቻዋት ምንም ችግር የለውም። እንደዚሁ እየተረጫጭን ነው ማለት ነው። እኛ ያው ጫጫታው እንዳይረብሻችሁ የልጆችን እንትን ሳይለንት ስላደረኩት አይሰማም።
እኛም በቃ ተመስጠን ቀረን እኮ እዛው ቁጭ ብለን። አሳ ፈልጊ እያለች ማለት ነው ልጅቷ። አሳ ውጭ ትለኛለች፣ ግን የለውም። በነገራችን ላይ አሳ ያኔ ትንሽ ናቸው ውን ውን የሚሉት እንጂ የለውም። ያው ትንሽ ስለሆነ እና ባህሩ ደግሞ ያው ይታያችሁ ይመስለኛል። በርቀት ነው ያለነው እኛ በርቀት ላይ ነው። አስቡት፣ ከዛ የሚመጣው ነው ይሄ። ይሄው እንግዲህ እኛም በእግራችን ቸንቧ ቸንቧ ያልንበት ነው ማለት ነው። ቸንቧ ቸንቧ ያልንበት ነው። ልጁ እምቢ ብሎኝ ነውና በእግሬ አልሄድም አለ። አሳ ይበላኛል በእግሬ አልሄድም አለኝና እሱን አዝዬ ያው አብሬ ቸንቧ ቸንቧ እያልኩ ሴቷ ልጅ ወደቀች። እየተጫወተች እያለ ወደቀች። ይሄን ይመስላል እንግዲህ በጣም ደስ ይላል። ትዝታ ቀስቃሽ ነው። አገራችን ሰላም ያድርግልን፣ እኛም ባለንበት ሰላም እንሆን። አሁን እንትን እያለ ነው ማለት ነው። መመለሻችን እየደረሰ ነው። ተመልሰን ልንሄድ ነው ማለት ነው። ያው እስከዚህ ድረስ ጎበኘን። ከዛ ወዲያ እንግዲህ የሚታየው ያው ባህር ነው። እዛ ደግሞ አንቀርብም። እሷ ሴትዬም እንዳትቀርቢ ብላኛለች። ሲጀመር እኔም እንደዛ አይነት ያውም ልጅ ይዞ ትንሽ ይከብዳል። በጣም ያስፈራራል። የእውነት ነው የምላችሁ። በሩቁ ራሱ በጣም ነው የሚሰራው ማለት ነው። እና አሁን እኛ ወደ ኋላ እየተመለስን ነው። ወደ ቤታችን ልንሄድ ነው ማለት ነው። ኩዌት እንግዲህ እስካሁን ቆይታችን ይሄን ይመስላል ማለት ነው። ይሄን ቪዲዮ ለምታዩ ኮሜንት፣ ላይክ በማድረግ ቤተሰብ ሁኑ እላለሁኝ። እስካሁን ላለኝ ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ።